ሰላም የቻናላችን ተከታታዮች፣ ዛሬም እንደተለመደው የኮሪያ ሲሪስ የሆነውን ጎልደን ስፖን ቀጣይ ክፍል ይዘንላችሁ መጥተናል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንድትከታተሉን እያልን ወደ ትዕይንታችን እናልፋለን። ትዕይንታችንም ሲጀምር ያንግ ሊ ትምህርት ቤት ውስጥ እየተደበደበ እያሳየን ነው። ያንግን ከመቱት በኋላ የሰጡት አሳይመንት ትክክል እንዳልነበር እንዲሁም ከሱ ይልቅ ለወንድሙ ሊ እንደሰራለት ከነሱ የበለጠ እንዳመጣ በመናገር ይደበድበውና ይቆጣው ይጀምራል። ከዛም ያንግ ቻንን የሰጠውን መልስ ትክክል እንደሆነ ግን ቻን በስህተት ምናልባት እንደሞላው ሲጠይቀው ከዛም ቻን ከመጠን በላይ በጣም በመናደድ በተደጋጋሚ ያንግን ከጓደኞቹ ፊት ደህና አርጎ መቀጥቀጡንና መሳደቡን ይቀጥላል። ፈተና መውደቁ ሙሉ ለሙሉ የራሱ ጥፋት እንደሆነ ለመናገር ቀጣይ የሚሰራለት ፈተና በሱ አካውንት ገብቶ እንደሆነ ሲጠይቀው የዚህም ጊዜ ያንግ እንደማይችል ይናገራል። ከዛም አሁንም የበለጠ ማስጠንቀቂያ ችላ ካለ ከመጠን በላይ ደህና አርገው እንደሚቀጠቅጡት በመዛት ጥሎት ይሄዳሉ። ከዛም ሁሉ ነገር ከመጠን በላይ የተደራረበበት ያንግ ለሱና ለጓደኛው መሆን እንዳልቻለ ከዚህም በላይ ከትምህርት ቤት ይህን ነገር ከልክ በላይ በጣም እንዳመረረው ያወራል። ከዛም ወደ ዝጉ ክላስ በመግባት ደፍተሩን ሰብስቦ ወደ ቤቱ እየሄደ ሳለ እንደ ድንገት የፖርሳውና የደፍተሩ መጠን ለፖርሳው ይከብደውና በሚወድቅበት ሰዓት አብሮ ወርቃማ ማንኪያውም እንደወደቀ ይመለከታል። ከዛም ጊዜ ፈጥኖ የአካውንቱን ጥልቅ ምክር ትዝ ይለውና በዚህ ማንኪያ ካፕታሞች ቤት ያንግን ምግብ ከበላ እንደሚለወጥ ያስባል። ከዛም ትዕይንቱ ሙሉ ለሙሉ ተቀይሮ ከሊ ቤት ይወስደንና ከዛም ሊ በዚህ ምሽት ያንግን እንዴት እንደመጣ ገርሞት ያየዋል። ከዛም ሙሉ አሳይመንቱን እንደጨረሰ እንዲሁም ሪፖርቱን ለአባቱ ዛሬ መስጠት እንደሚችል ይናገራል። ከዛም ያንግ ከሪፖርቱ ይልቅ አሁን የመጣው በጣም እንደራበው እንደሆነ በመናገር ወደ ቤት ገብተው ምግብ እንዲሰጠው ሊን ይጠይቀዋል። ከዛም እሺ በማለት ወደ ምግብ ቦታ በመወስደናል። ገብተው እንደተቀመጡም ምግብ ይቀርብላቸውና ያንግ ምግቡ ላይ በጣም ያፈጣል። ሊም እንዲበላ ተናግሮ ያንግን ከፖርሳው የነበረውን ወርቃማ ማንኪያ በማውጣት ሊበላ ይዘጋጃል። ከዚህም በኋላ አንድ ጉርሻ ገና ሳይጎርስ የሊ አባት ቤት ውስጥ ይገባል። ከዛም ሁሉም ሰራተኞች ሊን ጨምሮ መርበትበትና መፍራት ይጀምራሉ። ከዛም ሁሉ የሚሰሩት ስራ አቁሞ ሳለ ሊ በመፍራቱ ነው አባቱና እንኳን ደህና መጣ ይሏል። ከዛም ጊዜ የዚህም ሰዓት የቻን አባት ሊ በሚመለከተው ሰዓት ለምን እዚህ ቤት እንደገባ በሚጠይቅበት ሰዓት አንዲት ሴት ቀድማ በጣም እንደራበው ሊ ምግብ እንዳቀረበለት በመናገር ወደ ቤቱ ስለገባው ይቅርታ ይጠይቋል። ከዛም አባ በእርጋታ ያንግን ከዚህ በፊት እንደሚያውቀው ተናግሮ ፊት ለፊት በመቀመጥ አሁን ጥፋቱን እንደሚያርም ይናገራል። በዚህም ሰዓት ሊ ያንግን በፍጥነት በመጎተት ከቤቱ እንዲወጣ ያደርጋል። ከዛም ቤት መሄጃ ብር እንደሰጠው ትምህርት ቤት ድጋሚ ወደ አባቱ ይመለሳል። መሀል ግን ያንግ ተስፋ ባለመቁረጥ ወደ ቤቱ በመመለስ ለሱ የነበረውን ምግብ ከሰራተኛይቱ በመቀማት በፍጥነት መመገብ ይጀምራል። እንደ እንስሳ ምግብ እየበላ ሳለ እንደ ድንገት የሊ አባት ከምግብ መመገቢያው ቦታ እንዳልወረደ አላስተዋለም ነበር። ከዛ ቀና በሚልበት ሰዓት ይመለከታቸውና በጣም በራሱ ያፍራል። ከዛም ተርበትብቶ አይን ላይን ከተያዩ በኋላ ምግቡን መብላቱን በማቋረጥ በአፍረት ጠረጴዛ ላይ ያስቀምጧል። የዚህም ጊዜ የሊ አባት በመገረም ተቀምጦ እንዲበላ ሲጠይቀው ቁሞ መብላቱ እንዳልወደደው ተናግሮ ጊዜ እንደሚሰጠው ምግቡንም እንዲጨርስ ሲናገር ያን ከመጠን በላይ በመሸማቀቅ አሁን እንደጠገበ ተናግሮ በማስመስገን ደህና ደሩ ብሎ ጥሎ መውጣት ሲጀምር ያቺ ሴት በራፍ ላይ ተጣራውና በመጸየፍ ወርቃማ ማንኪያ እንደረሳ ተናግራ ወደ ውስጥ እንዳይገባ ራሷ አንስታ በመጸየፍ ትሰጠዋለች። ከዛም እንደ ህፃን እዚህ ቤት ውስጥ እንዳይመጣ በቀልድ ተናግራ የዛሬው ሁኔታ መቼም እንደማይፈጠር ትነግረዋለች። እሱም አንገቱን በመድፋት ጥሏቸው መሮጥ ይጀምራል። የዚህም ሰዓት የሊ አባት ይሄ መጀመሪያ ነው ብሎ ሲጠይቃት እሷም እንደቆየ ግን ሁለተኛ ጊዜው እንደሆነ ትናገራለች። ከዛም በእጇ በመንካቷ በጣም እንደተሰቀቀች ሳለ ስልክ ይደወልለትና ስለ ስራው ጉዳይ ያወራል። የዚህም ሰዓት ትዕይንቱ ወደ ያንግ ይወስደንና ዛሬ በሰራው ስራ በተዋረደው ውርደት በጣም እንደተናደደ ወደ ቤቱም እየሄደ ያሳየናል። በመሀልም የቆሻሻ ማጠራቀሚያውን ያይና በመቆም ያደረገውን ሁሉ በዚህ እንደሆነ በማሰቡ በቆሻሻው መሀል ወርውሮ ወርቃማው ማንኪያ ይጥለዋል።
ከዛም መንገዱን ወደ ቤቱ ያረጋል። ትዕይንቱም ይቀየርና ሊ ካክስቱ ጋር እያወራ ሲያሳየን እሷም በዛሬው ድርጊት በጣም እንደተናደደች በመናገር በቻለው አቅም ሁሉ እሱን ለማረጋጋት እንዲጥር ታስጠነቅቀዋለች። እሱም ወደ ላይኛው ቤት ሲሄድ በኋላ ያንግ ተመልሶ ቤት በመግባት ያረገውን ሁሉ ተናግራ ድጋሚ ታሸማቀውና ከዛም ሪፖርቱን በመያዝ ወደ ውስጥ እንዲገባ ታረጋለች። ከዛም በጥልቀት ለብዙ ደቂቃ ከተመለከተው በኋላ ሁሉም ነገር እንዴት ባንዴ እንደተስተካከለ በመናገር ቢያንስ ከድሮስ 70% ከፍ ያለ ሪፖርት እንደሆነ ይነግረዋል። ከዛም ወደ መስሪያ ቤቱ ለመቀላቀል ግን ከሂሳራ መጀመሪያ ሊ ያልተባለው መቀባጠር ሲጀምር አባቱ ያስቆመውና ጥያቄውን የማይመልሰው ራሱ ይሄን አሳይመንት እንዳልጻፈው በመናገር ከሱ ውጪ የሆነ ሰው እንደጻፈው ተናግሮ ለዚህ ተግባሩ ያንግን እንዳሳተፈው ይጠይቋል። እሱም ባንዴ ሁሉ ነገር እንዴት እንዳወቀበት በመደንገጥ ውስጡ ነው ዝም ይሏል። ከዛም እሱ በጣም ከፍተኛ ትምህርት ከልጅነቱ ጀምሮ ቢያስተምረው አንድ የዳ ልጅ ግን እንዴት እንደበለጠው በመናገር ያንግን ስራ ማድነቅ ይጀምራል። ከዛም በማቀፍ ብዙ ነገር ከልጅነቱ ጀምሮ እንዳጠፋ ተናግሮ በዚህም ሰዓት በልጅነቱ እናቱ እንደገደለ በትዕይንት ያሳየናል። የዚህም ሰዓት በመደናገጥ ትንሽ ፈዞ ከቆመ በኋላ ወዲያውኑ እግሩ ላይ በመውደቅ ያለውን ሁሉ እንደሚታዘዝለት በመናገር ይቅርታ ይጠይቋል። እግሩንም ይዞ በተደጋጋሚ ሲጠይቀው ከዛም ያንግ ካክስቱ ጋር በመሄድ ዛሬ ላሳዩት ድፍረት የእጁን እንዲሰጠው በመናገር ምሕረት ካሳየ ግን ከሱ ጋር የነበረውን ሁሉ ነገር እንደሚያበላሽ ይዝትበታል። ከዛም ከተስማማ በኋላ ትዕይንቱ ተቀይሮ ጧት ላይ ካክስቱ ጋር ከጠበቆች ጋር ወደ ትምህርት ቤት እንደገባ ያሳየን ነው። ከዛም ከመኪናው እንደወጣ አክስቱ ምንም እንደማያስፈራ ትነግረዋለች። ከዛም የሥራ ባልደረባው የሆነው ትምህርት ቤት እንዲጀመረች እንዲሁም ብዙ ጓደኛ እያፈራች እንደሆነ ያሳየን። ከመቀጠልም የሊ ቤተሰቦች አክስቱን እንደ በፊቱ በመናገር የያንግ እናትና አባት ከትምህርት ቤቱ ቢሮ ቁጭ ብሎ ያሳየናል። ከዛም ያንግ ሊ ከመጠን በላይ ብዙ ብር እንደሚያስተላልፍለት ይህም የሆነበት ምክንያት ያንግ በጣም እንደሚያስፈራረው እናም ብር እንዲያመጣ እንደሚጠይቀው ይናገራል። ከዛም ያንግ በብስጭት ከተቀመጠበት በመነሳት የሥራ ቦታና የትምህርት ቤት አሳይመንቱን ጠርቶት በገንዘብ እንደሚያሰራው በባንክም እንደሚያስተላልፍለት ይናገራል። እሱም በመፍራቱ ነው ዛሬ እንዳሳየው ባህሪ እንደሚጮህበት ተናግሮ በቢሮው ውስጥ ተሰሚነትን ያገኛል። የዚህም ሰዓት እናቱ በመነሳት ያንግ ልታረጋጋው ስትሞክር ከዛም አክስቱ ወደ ቢሮ ሰራተኞችና ወደ እነሱ በመዞር ይሄ ድርጊታቸው ዋጋ አስከፍሎ እንደሚያኖራቸው ተናግራ ሁሉም ከቢሮ በሚወጡበት ሰዓት አባቱ ተከትሎ ሊያናግራቸው ሲሄድ እሷም ጥለው መራመድ ጀምራለች። የዚህም ሰዓት ሰዎቹ በንግግር እንደማያምኑ በማወቁ በጉልበቱ በፊታቸው ላይ በመውደቅ እንዲምሩት በመጮ መጠየቅ ይጀምራል። የዚህም ሰዓት በአባቱ ድርጊት በጣም ያዘነው ያንግ ምንም ነገር ከመናገር ታግዶ ዝምታን ይመርጣል። እነሱም ከዛም ጸያፍ የሆነ ቃላትን ብትነግረውም አባቱ ግን ይህን አመት ተምሮ እንደሚጨርስ እናም ለዚህ አመት ብቻ እንደሚናገር በማስረዳት እንዲታገሱት ያስረዳቸዋል። የዚህም ሰዓት ምንም ምሕረት ስላላሳዩት እንደሚበቀላቸው መዛት ይጀምራል ያንግ። ከዛም ትዕይንቱ ሁሉ ይቀየርና አንድ ባህር ዳርቻ ላይ ያንግ በዝናብ ዣንጥላ ይዞ ያሳየናል። ከዛም ትዕይንቱ በተደጋጋሚ እናቱ በምትደውልለት ሰዓት እንዳላነሳለት እያሳየን ካጠገቡ ልይ እንደመጣ እናያለን። ከዛም ከቀረቡ በኋላ ያንግ ሊን አባቱን ማውራትና ማሳመን ስለከበደው እንደሆነ ይሄን ያደረገው ሲጠይቀው እሱም የሆነው ሁሉ ያክስቱ ስራ እንደሆነ በመናገር አባቱን ነጻ አድርጓል። ከዛም ያንግ የሆነውን ሁሉ ለምን እንዳደረገው ሲጠይቀው በመቀጠልም ያንግ የሱን ብር በህይወት ዘመዱ እንደማይፈልግ ጠይቆትም እንደማያውቅ ይነግሯል። ለሊም የዚህን ሰዓት ያረገው ለሱ ጥሩ ማሰብ እንደሆነ ተናግሮ የተሳሳተ መስመር ገቡበት እንጂ እሱ ለሱ ያረገው ከልቡ እንደነበር ይናዘዝለታል። የዚህም ሰዓት ያንግ በመናደድ ሲናገር እና ይህን ሁሉ ርቀት እሱ ለመጉዳት መሄዱ እንዳናደደው ተናግሮ ከዛም እሱ ግን ጓደኛው መሆናቸው ሊን ሲናገር አምሮት እንደነበር ይናገራል። የዚህን ጊዜ ሊ በመሳቅ ጓደኛ አልነበርንም ሲለው ያንግም ተናግሮ እንደነበር እንዴት እንደማያስታውስ ሲጠይቀው የዚህን ጊዜ ሊ ሙሉ ለሙሉ በመናደድ እሱ ጓደኛ መሆን እንደማይችሉ እንዲያውም እንኳን እሱ ትላልቅ የሀብታም ልጆች እንኳን ጓደኞቹ እንዳልነበሩ ተናግሮ
ስላመነው ሞኝ እንደሆነ ይናገራል። በመቀጠልም ምንም እንኳን ደሃ በመሆኑ ቢሸማቀቅም ሁሌም ግን ጥሩ ሰው እንደሆነ ተናግሮ ከዛም እንደ ሰው ስመክር ቦታን ወቅ በማለት የሞተው ጓደኛውን አስታውሷል። የዚህም ሰዓት ያንግ ፈገግ በማለት በኪሱ የያዘውን የድምጽ መቅረጫ በማውጣት እስካሁን የተናገረው ሁሉ በስልኩ እንደተያዘ ይነግሯል። ሊቀማው በሚሞክርበት ሰዓት ቢቀማው ራሱ የተቀዳው ቀጥታ ከዚህ እንደማይቀመጥ ሙሉ ፋይሉ ከስልኩ እንደሆነ ተናግሮ አሁን ፈገግ ማለት አለብኝ ሲል ትዕይንቱ ያልቃል።